አንድን ነገር ለመጀመር እናስብና ትክክለኛውን ጊዜ እንጠብቃለን። ለመሆኑ የትኛው ነው ትክክለኛ ጊዜ? ለምን ትክክለኛውን ጊዜ አትጠብቅም? ምክንያቱም ትክክለኛ የሚባል ጊዜ የለም። ትክክለኛውን ጊዜ እጠብቃለሁ ካልክ መብትህ ነው። ግን ለዘላለም ስትጠብቅ ኖረህ ትሞታለህ እንጂ ትክክለኛው ጊዜ አይመጣም። ትክክለኛ የሚባልም ጊዜ የለም። ዝግጁ የመሆን ስሜት እስኪሰማ ሙድህን እስክታስተካክል ከጠበቅ ሕይወት ያልፍብሃል። ሁሉም ነገር ፍጹም እስኪሆን የተሻለ እስኪሆን ከጠበቅ በጭራሽ መጀመሪያ ያስቸግርሃል። ይህንን ወቅ ፍጹምነት ቅዠት ነው፣ ዝግጁነት ምርጫ ነው። እናም ትክክለኛ ጊዜ የሚባል ደግሞ አሁን ነው። ምንም አይነት ይሁን ህልም ካለህ ይህንን ማሳካት ፈልጋለሁ ካልክ፣ ግቦች ካሉህ የምትፈልገው እያንዳንዱ ለውጥ የሚጀምረው በአንድ እርምጃ ነው። ነገ አይደለም፣ አንድ ቀንም አይደለም። ያ ቀን ዛሬና ዛሬ ብቻ ነው። ስለዚህ ትክክለኛው ጊዜ መቼ ነው ብለህ አትጠይቅ። ይህ ጊዜ የኔ ነው፣ ትክክለኛው ጊዜ ዛሬ ነው ብለህ ተነስ፣ ዛሬን ጀምር። ምክንያቱም ዝግጁነት የሚመጣው ከድርጊት በኋላ እንጂ ከሱ በፊት አይደለም። መጪው ጊዜ የሚገነባው ለመጀመር በሚደፍሩ እንጂ ትክክለኛው ጊዜን በሚጠባበቁ ሰዎች አይደለም። ሁሉም ነገር እስኪስተካከል ድረስ አትጠብቅ። እድገት በግርግር መካከል የተገነባ ነው። በጉዞ እያስተዋልክ ሂድ። ቀን በቀን ከልምድህ እየተማርክ ደግ። ጅማሮ ቀስ እያለ ያሳድግሃል። ትልቅ አስብ፣ ትንሽ ጀምር። ያንን ጅማሮህን ደግሞ ዛሬ አድርገው። ከዛሬም አሁን። ትክክለኛው ጊዜ በጭራሽ አይመጣም። እርስዎ የያዙት ብቸኛው ጊዜ አሁን ሰዓቱን መቁጠር ጀምሯል። እንዳልነው ትክክለኛው ጊዜ የሚመጣው በጠበቅነው መጠን ልክ ሳይሆን ለመጀመር በተዘጋጀነውና በጀመርነው መጠን ልክ ነው። ለማንነታችን፣ ለወደፊት የሕይወት ስብዕናችን አንድን ነገር መጀመር ማለት የሕይወታችንን ትልቅ ምዕራፍ ለመገንባት መነሳት ማለት ነው። በጎ ልምድን ማዳበር ማለት ነው። አእምሮን ማሰልጠን ነው። በሕይወት የመኖር ትርጉሙን ማስጀመር ማለት ነው። እያንዳንዷ ትንሽ ጅማሮ ወደ ክብር እንደምታደርስ መረዳት ግድ ነው። አንድን ነገር ከመጀመራችን በፊት እነዚህን 6 መሠረታዊ ነገሮች ልናውቅ ይገባናል። አንደኛ፣ ለምትጀምረው ነገር ሥርዓት እንዲኖርህ አድርግ። ስታርት ዊዝ ዲሲፕሊን። በእያንዳንዱ ቀናችን ውስጥ ትናንሽ ሥራዎችን ለመሥራት እናቅድ። ላቀርነው ነገርም ታዛዥና የተግባር ሰው በመሆን ቀጣይነት ያለው ተግባር ውስጥ መሆንን እንለማመድ። ይህ የየቀን ልምምዳችን ቀጣይነት ላለው የሕይወት ለውጣችን ወሳኝ እንደሆነ እንረዳለን። 2. ጤናውን ከመጠበቅ ይጀምሩ። ሰውነትዎን ይንከባከቡ። በሕይወት ውስጥ ይዞን የሚጓዘው መርከባችን ሰውነታችን ስለሆነ ለሰውነታችን የሚያስፈልገውን በጎ ነገር ከማድረግ ወደ ኋላ አንበል። 3. ከመማር ጀምር። ስታርት ዊዝ ለርኒንግ። ዕውቀት በጭራሽ አይጠፋም። ከመጀመርህ በፊት ስለምትጀምረው ነገር በንድፈ ሐሳብ ደረጃ ጠንቅቀህ ወቅ። በጥበብ ለማደግ ከመማር፣ ከማንበብ፣ ከሰዎች በመጠየቅ መረዳት ማወቅን ትችላለህ። ለሁሉም ጊዜ ያሳድግሃል። እናም የሁል ጊዜ ተማሪ ሁን። 4. በአመስጋኝነት ጀምር። ስታርት ዊዝ ግራቲቲዩድ። ትግልን ብቻ ሳይሆን በረከቶችን ለማየት አእምሮህን አሰልጥን። ምስጋና ደግሞ የበለጠ የሕይወትን አቅጣጫ ያስተካክልልሃል። 5. በዓላማ ጀምር። ስታርት ዊዝ ፐርፐዝ። ራስህን ጠይቅ። ምን ተርቼ ማለፍ ፈልጋለሁ በል። እያንዳንዱን ድርጊቶችህን ከዓላማህ ጋር የተገናኘ እንዲሆን አድርግ። 6. በደግነት ይጀምሩ። ስታርት ዊዝ ካይንድነስ። ለወዳጅነትና ለአብሮነት ቅድሚያ ይስጡ። ከቁሳዊ ነገሮች በላይ ደግነትና ወዳጅነት የዕድሜ ልክ ደስታን ይሰጣሉና። እናም በፍጹም ጊዜ ሳትጠብቅ እነዚህን ከላይ ያስቀመጥናቸውን 6 ነገሮች ላይ ትኩረት በማድረግ ራስህን እያሳደግክ ሂድ፣ እየሠራህ ደግ። ቁልፉ በፍጹም ጊዜ አትጠብቅ። ሕይወት የሚጀምረው ዛሬ የጀመርነውን ትንሽ እርምጃ ለመውሰድ ስንወስን ነው። ትልቅ አስብ፣ ትንሽ ጀምር። ዛሬውኑ ራስህን በመጠየቅ ከየት መጀመር እንዳለብህ አስተውለህ አሁን ጀምር። ትክክለኛው ጊዜ እስካልጀመርን ድረስ በጭራሽ አይመጣም። ብቸኛው ጊዜ አሁን። ደቂቃውን የኛ አድርገን እንጠቀምበት። መቁጠር ጀምሯል። እንዳልነው ትክክለኛው ጊዜ የሚመጣው በጠበቅነው መጠን ልክ ሳይሆን ለመጀመር በተዘጋጀነውና አቅደን በነካነው በሄድነው መጠን ልክ ነው። ለተፈጠርንበት የሕይወት መንገዳችን፣ ለሕይወት ስብዕናችን አንድን ነገር መጀመር ማለት የሕይወታችንን ትልቅ ምዕራፍ ለመገንባት መነሳታችን እንደሆነ ልንረዳ ይገባናል። ልምዳችን በጎ ከሆነ እያዳበርነው ስንሄድ አእምሮአችንን እያሰለጠነው፣ አካላችንን ለዓላማችን እያስገዛነው፣ በሕይወት የመኖር ትርጉማችንን እያጎላነው እንሄዳለን። እያንዳንዷ ትንሽ ጅማሮ ወደ ክብር እንደምታደርስ መረዳት ግድ ነው።
በሕይወታችን ልንጀምረው ያሰብነው ነገር ምን አለ? ራሳችንን እንጠይቅ። ካለን ዛሬ እንጀምረው፣ ከሌለን ራሳችንን ጠይቀን ልናሻሽለው የሚገባ የሕይወት ምዕራፍ ምን አለን ብለን እንጀምር። ራስን ከማየት እንነሳ። ከዛ ቤተሰብን፣ አካባቢን፣ ሀገርን እያለን እንሂድ። የተፈጠርንበትን ዓላማ ፈጽመን በክብር ከፈጣሪ ጋር በመሆን የጀመርነውን እየጨረስን እንሂድ። ፈጣሪ ይርዳን። ይህ ዘመን የሕይወታችን የመጨረሻ ዘመን ሊሆን ይችላልና ሰርተን ማለፍ የምንፈልገውን ሳንጀምር እንዳናልፍ ራሳችንን እንይ። ፈገግ ብለን እየኖርን ፈገግ ብለን እየሰራን የምናሳልፈው ውብ ዘመን ይሁንልን።